እድናለሁ በማ በእግዚአብሔር ከዚህ ጉድጓድ እወጣለሁ በማ በእግዚአብሔር ከዚህ ጭንቀት እፈወሳለሁ በማ በእግዚአብሔር ከዚህ አዙሪት ውስጥ እወጣለሁ በማ በእግዚአብሔር እንቆቅልሹ ይፈታል በማ በእግዚአብሔር ስሙ ለዘላለም ምስጉን ይሁን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተከበራችሁ ምእመናን በክርስቶስ ክርስቲያን በወልድ ውሉዳን ተብላችሁ የተጠራችሁ እንዲሁም ደግሞ በዚህ ገጽ እየገባችሁ የእግዚአብሔርን ቃል የምትማሩ ሌሎችም በተለያየ እምነት ያላችሁ ሁላችሁ የአብ ጸጋ የወልድ ቸርነት የመንፈስ ቅዱስ ኅብረት አንድነት ከሁላችን ጋር ይሁን። የእመቤታችን ምልጃ አይለየን። የመላእክት ጥበቃ የነቢያት የሐዋርያት የጻድቃን የሰማዕታት ረድኤታቸው በሁላችን ላይ አድሮ ይኖር። ከዛሬ ጀምሮ በተከታታይ የምናየው ትምህርት አለ። ይህም ትምህርት የጭንቀት መንስኤውና መፍትሄው በሚል ኃይለ ቃል ይሆንና በውስጡ ግን ብዙ ነገሮችን ይይዛል። በተለይ ደግሞ የዲፕሬሽን ተብሎ የሚታወቀው ህመም እንደዚሁም ደግሞ አንግዛይቲ ይህም ደግሞ ጭንቀትን የሚመለከት በአጠቃላይ በእነዚህ ውስጥ ብዙ ነገሮችን እናነሳለን። ለዛሬው ኃይለ ቃላችን ያረኩት ለመግቢያ ራሳችሁን አድኑ የሚል ቃል ነው። እግዚአብሔር አምላክ የምንሰማውን ሁሉ በልቡናችን ያሳድርልን፣ በአእምሯችንም ይቅረጽልን። በተለያየ መከራ፣ በተለያየ ጭንቀት፣ በተለያየ ፈተና ያሉትን ወገኖቻችንን ሁሉ በምሕረት ዓይኑ ይመልከትልን። ከሚያስፈራ፣ ከሚያስደነግጥ፣ ከሚያሳዝን፣ ከሚያስተክዝ ነገር ሁሉ ይሰውራችሁ። ዓለማችን እጅግ በርካታ በሆኑ ደዌዎች ትፈተናለች። ከዛ ውስጥ አንዱ የጭንቀት ህመም ነው። ዲፕሬሽን እና አንግዛይቲ ሁለቱ የተለያዩ ነገሮች ናቸው። ብዙ ጊዜ በሀገራችን የተለመደ ነገር ደብቶኛል ዛሬ ወይ ደግሞ በኋለኛው ቋንቋ ወይም ደብሮኛል የሚለው አስተሳሰብና ጭንቀት ደግሞ ራሱን አንግዛይቲ የሚባለው ወደ ጭንቀት ነው። እነዚህ ነገሮች ሁሉም ሰው ላይ ይኖራሉ። ደረጃው ነው የሚለያየው። በተለይ ዲፕሬሽን በተለያየ ጊዜ ሰዎች ደመና ሲሆን ሊሰማቸው ይችላል፣ ዝናብ ሲዘንብ ሊሰማቸው ይችላል። በተለያዩ አጋጣሚዎች የሚሰማ ስሜት ነው። ግን ክሊኒካል ዲፕሬሽን ይባላል። ምንድነው ያ? ራሱ የዲፕሬሽን አይነቶች ምንድናቸው? ጭንቀትስ እንዴት ሊመጣ ይችላል? እነዚህ ሁሉ በዝርዝር የምናይበት ትምህርት ነው የምንጀምረው። ይህ ትምህርት መንፈሳዊ መፍትሄ ለሁሉም ነገር እንዳለ የሚያሳይ ነው። መንፈሳዊ መፍትሄው ከእግዚአብሔር ነው። እግዚአብሔር የሚያቀተው ነገር የለም። ብዙ ጊዜ የሰው ልጆች ችግራቸውን ከእግዚአብሔር በላይ ሲያስበልጡት ነው ብዙ ፈተና ውስጥ የሚደርሱት። ስለዚህ ለሁሉም ነገር እግዚአብሔር መልስ ስለሆነ በመጀመሪያው በዛሬው ክፍል ትምህርት ላስታውሳችሁ የፈለኩት ራሳችሁን አድኑ፣ ራሳችሁን ፈውሱ። ራስህን አድን፣ ራስሽን አድኚ፣ ራስህን ፈውስ፣ ራስሽን ፈውሺ። ትችላላችሁ። እንዴት ነው የምትችሉት? እዚህ ውስጥ ራሴው በራሴ ነኝ ወይ የምወጣው ብላችሁ ደግሞ ሌላ ነገር ውስጥ ካሁኑ እንዳትገቡ። ያ ቃል ራሱ ራስህን አድን፣ ራስሽን አድኚ
የሚለው ቃል ራሱ እግዚአብሔራዊ ቃል ነው። እችላለሁ የሚለው ነው። እዚህ ጋር ትልቁ ነገር እችላለሁ ግን ይሄ ዝም ብሎ በዘመኑ እንደመጣው የአፍ የቃል ሳይሆን እችላለሁ በማ በእግዚአብሔር የሚለውን ሐሳብ ነው የምትይዙት። ብዙ ሰዎች የምትጨነቁ አላችሁ፣ ብዙ ሰዎች የምትሰቃዩ አላችሁ፣ ብዙ ሰዎች በሐዘን ውስጥ ይወደቃችሁ አላችሁ፣ ብዙ ሰዎች በመከራ ውስጥ ናችሁ፣ ብዙ ሰዎች በር ዘግታችሁ ታለቅሳላችሁ፣ ብዙ ሰዎች የብቸኝነት ስሜት ይሰማችኋል፣ ብዙ ሰዎች ትጨነቃላችሁ፣ ብዙ ሰዎች እንቅልፍ ታጣላችሁ፣ ሌሎች ደግሞ እንቅልፍ ይበዛባችኋል፣ ፍርሃት ይከባችኋል፣ ተስፋ መቁረጥ ይዘንብባችኋል፣ ብቻችሁ እንደሆናችሁ ይሰማችኋል፣ የሚሰማችሁ የሌለ ይመስላችኋል። አንዳንዴም የማትወደዱ የተገፋችሁ፣ አንዳንድ ጊዜም ደግሞ ለራሳችሁ ጥቅም የሌላችሁ አርጋችሁ የምትወስዱ ሰዎች ትኖራላችሁ። ይሄ ሁሉ በመንፈሳዊ እይታ ውድቅ ነው። ምክንያቱም በመጀመሪያ ማን መሆናችሁን አስቡ። እግዚአብሔር የፈጠራችሁ የእግዚአብሔር የእጅ ሥራ ናችሁ። ማን መሆንሽን አስታውሺ፣ ማን መሆንክን አስታውስ። እግዚአብሔር በአርአያውና በአምሳሉ የፈጠራችሁ የክርስቶስ የሕያው አምላክ ልጆች ናችሁ። ውስጥ ባለው በየዕለቱ በመናየው ዝርዝር ትምህርት ውስጥ በየቀኑ መፍትሄዎችን እግዚአብሔር ይነግረናል። ለዛሬው ራስህን አድን፣ ራስሽን አድኚ፣ ራሳችሁን አድኑ፣ ራሳችሁን ፈውሱ። እንዳልኳችሁ እችላለሁ በማ በእግዚአብሔር፣ እድናለሁ በማ በእግዚአብሔር፣ ከዚህ ጉድጓድ እወጣለሁ በማ በእግዚአብሔር፣ ከዚህ ጭንቀት እፈወሳለሁ በማ በእግዚአብሔር፣ ከዚህ አዙሪት ውስጥ እወጣለሁ በማ በእግዚአብሔር፣ እንቆቅልሹ ይፈታል በማ በእግዚአብሔር። ስሙ ለዘላለም ምስጉን ይሁን። ስለዚህ እግዚአብሔር ያደረገልንን ነገር እንድታውቁት ነው። ራስን አድን፣ ራሳችሁን ፈውሱ፣ ራሳችሁን አድኑ ስላችሁ አንድ ነገር አለ። እግዚአብሔር የሰጣችሁ ስልጣን አለ። ለምሳሌ ከቤታችሁ መስሪያ ቤታችሁ የምትሄዱት ተነስታችሁ በእግራችሁ ነው። እግር ሰጥቷችኋል። ምግብ ቀርቦ የምትበሉት በእጃችሁ ነው። እጅ ሰጥቷችኋል። ለመጉረስ አፍ ሰጥቷችኋል። መጥቶ እግዚአብሔር አያጎርሳችሁም። ከናንተ የሚፈልገውን ማድረግ ያለባችኋል። ራስን አድን፣ ራስሽን አድኚ፣ ራሳችሁን ፈውሱ። እንዴት? ምሳሌ ልንገራችሁ። ሰዶም፣ ገሞራ፣ ሱባማ፣ አዳማ፣ ሲባዮ 5 አውራጃዎች በእሳት በሚነዱበት ሰዓት 2 መላእክት ወደ ሰዶም ከተማ ገብተዋል። ስማቸው በመጽሐፍ ቅዱስ አልተጠቀሰም። ቅዱስ ሚካኤልና ቅዱስ ገብርኤል ናቸው። በኦርቶዶክስ ትምህርት ቅዱስ ሚካኤልና ቅዱስ ገብርኤል ወይም 2ቱ መላእክት ወደ ሰዶም ከተማ ገቡ። ሰዶም ልትቃጠል ነው። ሰዶም ልትለበለብ ነው። ሰዶም ድል ሊዘንብባት ነው። ሶዶም እሳት ሊወርድባት ነው። ገሞራም ልትገለባበጥ ነው። ሱባማም ልትነድ ነው። ሎጥ ዘመዶች ካሉ አሉት 2ቱ መላእክት ቶሎ በል ዘመዶችን አውጣ አሉት። ማንም ሊከተለው አልፈለገም። ሎጥ መጣና ፈዞ ቆመ። ብቻችሁን አይደላችሁም። ይውላችሁ ከዚህ መከራ ውስጥ ሊያወጣችሁ፣ ከዚህ ስቃይ ሊያወጣችሁ ቅዱስ ሚካኤልን ወደ እናንተ ይልካል። ቅዱስ ገብርኤልን ወደ እናንተ ይልካል። ሎጥን ከዛ እሳት ከዛ መከራ እግዚአብሔር ሲያድነው መላእክትን ልኮ ነው ያዳነው። እናንተም ዛሬ ራሳችሁን አድኑ ስትባሉ ራሳችሁን የምታድኑበት ስልጣን ተሰጥቷችኋል። እንደገና ከበላያችሁ ቅዱሳን ተሰጥተዋችኋል።
ሎጥ መጣና ፈዞ ሲቆም ዘፍጥረት ምዕራፍ 19 ታሪኩን ተመልከቱ። ክርስቲያኖች በጭንቀት በስቃይ በፈተና በመቆዘም በማልቀስ በማንባት በሚያስጨንቅ ኑሮ በዚህ ህይወት ውስጥ ያላችሁ በፍርሃት ተከባችሁ ወዴት እንደምትሄዱ ግራ ይገባችሁ ሰማይና ምድር ዞሮብኛል የምትሉ በሰዶም ሰማይና ምድር ዞረ እሳት ሊዘንብ ሆነ ሎጥ ደንግጦ ቆመ ሁለቱ መላእክት እጆቹን ይዘው ሎጥን የሚስቱን እጅ ይዘው ሁለት ልጆቹን ይዘው ሎጥን ከዛ ከእሳት አወጡት ከዛ መከራ አወጡት ከሞት አዳኑት በዛ ሰዓት መላእክት እጆቹን ይዘው ካወጡት በኋላ ዘፍጥረት 19 ቁጥር 17 ላይ ምን አሉት ሎጥ ራስህን አድን ወደ ኋላ አትይ ሎጥ ራስህን አድን ወደ ኋላ አትይ ሎጥ ራስህን አድን ወደ ኋላ አትይ ራስህን አድን ወደ ኋላ አትይ ራስሽን አድኚ ወደ ኋላሽ አትይ ራሳችሁን ፈውሱ ብቻችሁን ግን አይደላችሁም ሎጥን መላእክቱ መተው እጃቸውን የሁለቱን ልጆቹንና የሚስቱን ይዘው አወጧቸው እናንተንስ ቤተሰቦቻችሁንስ ስለ ቤተሰቦቻችሁ የምታስቡ ስለ እናት ስለ አባቶቻችሁ የምታስቡ ስለ ወለዳችኋቸው ልጆች የምታስቡ ከመከራ ስለ መሰወር የምታስቡ ምንም ይሁን ምንም የእናንተ ፈተና ምንም ይሁን እሳት አልነደደ ይሆናል ሌላ እሳት አለባችሁ ዲናል ዘነበ ይሆናል ሌላ መከራ ዘንቦባችኋል ወደ ውስጥ እየገባን ስናይ በትምህርት ውስጥ መነሻዎቹንም ስለምናይ ብዙ ነገሮች ታያላችሁ ለዛሬ ግን መግቢያችን ራስህን አድን ራስሽን አድኝ ነው ሁለቱ መላእክት የሎጥን እጅ ይዘው አወጡት ታዲያ ወገኖቼ እናንተስ የእግዚአብሔር ልጆች አይደላችሁምን እናንተስ በመላእክት ምልጃ አትመኩምን ስለዚህ እግዚአብሔር ይተዋችኋል አይተዋችሁም ይጥላችኋል አይጥላችሁም እንደውም ቃሉ ምን ይላል ቀና ብላችሁ እንድትሄዱ አደርጋችኋለሁ ይላል ሐዘን ክብድ ብሏችሁ ያጎነበሳችሁ ሸክም የከበዳችሁ ሐዘን የከበዳችሁ ጭንቀት የከበዳችሁ ፈተና የከበዳችሁ መድኃኒታችን ኢየሱስ ክርስቶስ ምንድነው ያለው ማቴዎስ 11 ቁጥር 28 ላይ እናንተ ሸክም የከበዳችሁ ወደኔ ኑ አላለም ራሳችሁን አድኑ ኑ ወደ እግዚአብሔር መንፈሳዊ መፍትሄ ለዲፕሬሽን አንዛይቲ ለጭንቀት ለእንዲህ አይነት ፈተና እግዚአብሔር መልስ አለው ኑ እናንተ ሸክም የከበዳችሁ በምንድነው የምትመጡት በጾም በጸሎት በስግደት ወደሱ ተቀርባላችሁ ከዛም አልፎ ደግሞ ስትበቁ ሲያድላችሁ ደግሞ አዎ አድሏችኋል አሁንም ለስጋውና ለደሙ ተበቃላችሁ ራሳችሁን ፈውሱ ብቻችሁን አይደላችሁም እግዚአብሔር ከናንተ ጋር ነው መላእክት ከናንተ ጋር ናቸው ስለዚህ የተሰጣችሁን ነገር እወቁት እግዚአብሔር ድንቅ አምላክ ነው ስለ ዲፕሬሽን ስለ ጭንቀት ስለ አንዛይቲ ስለ እነዚህ ብዙ መፍትሄዎች በዓለም ላይ ይነገራሉ ሳይንሳዊ መፍትሄዎች አሉ ወይም ሳይኮሎጂካል የኒውሮ ሳይንስ ተመራማሪዎች ያሏቸው ብዙ ነገሮች አሉ በተከታታይ በመንሄድበት ክፍል ውስጥ ተመለከቷቸዋላችሁ ዶክተር ዴቪድ የተባለ ሐኪም
feeling great በሚል የጻፈው መጽሐፍ አለ። ይህ መጽሐፍ ዲፕሬሽንን ለማስወገድ ሐዘንን፣ መከራን፣ ጭንቀትን ለማስወገድ ወሳኝ የሆነ ብሎ ሳይንሳዊ የሆኑ መንገዶችን ያስቀምጣል። እናያቸዋለን አንዳንዶቹን ስለምንጠቅሳቸው ሳይንስ በዚህ ጉዳይ ላይ የሚያመጣውን ነገር። ስለዚህ ሰዎች ጥሩ ስሜት እንዲሰማቸው ምንድነው ማድረግ ያለባቸው የሚለው ሳይንሱ ብዙ የሚተነትነው ነገር አለ። ሌላው እንደዚሁ ዶክተር ጀርሰን የሚባል እሱም ሐኪም ነው። ይህ ሰው አዲስ የሳይንስ ውጤቶች ሐዘንንና ጭንቀትን ለማሸነፍ ሰብሮ ለመጣል እንዴት እንደሚጠቅሙ በሚል እሱም የጻፈው መጽሐፍ አለ። እነዚህ ሰዎች ብቻ ሳይሆኑ በርካቶች ሳይንሳዊ የሆነ መፍትሄዎችን አስቀምጠዋል። ሌሎች መንፈሳዊ የሆኑ መፍትሄዎችን አስቀምጠዋል። ብዙዎች እንደየእምነታቸው ብዙ ነገሮችን ይላሉ። እኔ ደግሞ ራሳችሁን አድኑ ብዬ ስላችሁ ሳይንሱም እንዳለ በራሱ ይቀመጥ፣ የፍልስፍናው ሐሳብ በራሱ ይቀመጥ፣ ሌላውም በራሱ ይቀመጥ። መኑ ይመስለከ እምነ አማልክት እግዚኦ የሚለውን ቃል ላስታውሳችሁ ወዳለሁ። መኑ ይመስለከ ማን ይመስልሃል? እምነ አማልክት እግዚኦ ጌታ ሆይ ከአማልክት ሁሉ ከሌላ ሐሳብ ሁሉ ከሌላ ጥበብ ከሌላ ፍልስፍና ማን ይመስልሃል? ስለዚህ በአንደኛ ደረጃ እግዚአብሔር መልስ ነው። በጣም ጥንቃቄ የምታደርጉ ሰዎች መድኃኒት ለምሳሌ እዚህ ደረጃ ከፍተኛ ደረጃ ደርሰው መድኃኒት የሚወስዱ ሰዎች ክሊኒካል ዲፕሬሽን፣ የሜንታል ኢልነስ፣ እነዚህ ደረጃ አንድ ነገር ወቁ። መድኃኒትም የሚሰራው እግዚአብሔር ከሰራው መድኃኒት ነው። ለአዳም እኮ 1000 መድኃኒት ነግሮታል። በኋላ ለሶሎሞን ተገልጦለታል 1000 መድኃኒት። ያውም እንግዲህ በፍጹም እንደው አብዝቶ ለመናገር ነው እንጂ ለሁሉ ነገር መድኃኒት አለው እኮ እግዚአብሔር አድርጓል እኮ። ስለዚህ መድኃኒት መውሰድ ከእግዚአብሔር ጋር የሚጋጭ መስሎ የሚሰማችሁ ካለ መጀመሪያ ማስተካከል ያለባችሁ እሱ ነው። መጀመሪያ ማስተካከል ያለባችሁ። ምክንያቱም አንዳንድ ጊዜ የልምድ አስተማሪዎች በጣም ትልቅ ችግር ይፈጥራሉ። የልምድ አስተማሪዎች አብዛኞቻችሁ የምትቸገሩት የልምድ አስተማሪዎችን ትሰማላችሁ። የልምድ አስተማሪ ማለት ሳይማር የሚያስተምር ማለት ነው። የልምድ አዋላጅ ማለት ነው። እሺ ታድርጋ ሆዷን አሳምማ የምታስወልድ ማለት ነው። በጥሩ ደግሞ የተማረ ሐኪም ደግሞ በጥሩ የሚያዋልድ አለ። ስለዚህ ብዙ ጊዜ ችግሩ ህመሙ የሚብሰው አንዱ ትልቁ ነገር ምንድነው? የምትሰሙት ምክር ከማን ነው የምትሰሙት የሚለው ወሳኝ ነው። አሁን በተለይ መካሪ በስቷል። ሶሻል ሚዲያ ላይ ስለ ዲፕሬሽን መፍትሄ ነው፣ አንዛይቲ መፍትሄ ነው፣ የስትረስ መፍትሄ ይሄ ነው፣ የሎንሊነስ መፍትሄ ይሄ ነው የሚዘረዝሩ ብዙ ሰዎች ይኖራሉ ሳይማሩ። ስለዚህ አንዱ ራሱ የምትጠነቀቁት ነገር ምንድነው? ሳይማሩ ከሚያስተምሩ ሰዎች ነው። ሐኪም ሳይሆኑ ሐኪም ከሚሆኑ ሰዎች ነው። ራሳችሁን አድኑ የሚለው መጽሐፍ ቅዱስ ላይ የገለጽኩላችሁ መላእክት የተናገሩት ቃል ነው። እግዚአብሔር ያዘዛቸው ቃል ነው። ሎጥን ያዳነ ቃል ነው። ስለዚህ እግዚአብሔር ከናንተ ጋር ነውና ራሳችሁን ማዳን ትችላላችሁ። መላእክት ከናንተ ጋር ናቸውና ራሳችሁን ማዳን ትችላላችሁ። በመከራችሁ ሰዓት ደግሞ የሚሰማችሁ እግዚአብሔር ታላቅ አምላክ አለ። መዝሙር 18ን ልብ ብላችሁ ስሙት። በመከራ ውስጥ ላላችሁ እግዚአብሔር ከመከራ የምትወጡበትን መንገድ ያሳያችሁ፣ መላእክቱም እጆቻችሁን ያዟችሁ። በመከራ ቀን እግዚአብሔር ይስማህ፣
በመከራ ቀን እግዚአብሔር ይስማሽ፣ በመከራ ቀን እግዚአብሔር ይስማችሁ። ተመልከቱ፣ በመከራ ቀን መከራ ይሄ ነው። ጭንቀት፣ ፈተና፣ ተስፋ መቁረጥ፣ የሥራ መብዛት፣ የሥራ ማጣት፣ የትዳር መበጥበጥ፣ የልጆች ጤንነት፣ የወላጆች ጤንነት፣ የራስ ጤንነት፣ የሀገር ሁኔታ፣ የቤተክርስቲያን ሁኔታ፣ እነዚህ ሁሉ እዚች ምድር ላይ እስካለን ድረስ ይነኩናል። ስለዚህ በመከራ ቀን እግዚአብሔር ይስማችሁ፣ የያዕቆብ አምላክ ስም ያቁማችሁ። ተመልከቱ፣ ያቁማችሁ፣ እንዳትወድቁ፣ ዘላችሁ እንዳትደክሙ። ዲፕሬሽንና ጭንቀት ሲበዛ ሰውነትን ሁሉ ሽባ ያደርጋል። እግርና እጅን ሽባ ያደርጋል። አሳሰብን ሁሉ ይገላል። ሰውነትን ሁሉ ያደክማል። ስለዚህ እዚህ ጋር ልበ አምላክ ዳዊት የያዕቆብ አምላክ ስም ያቆማችሁ ይላችኋል። ስም አምላክ አምላክ ያዕቆብ፣ የአምላክ ያዕቆብ ስም እግዚአብሔር እሱ ያቆማችሁ። የያዕቆብ አምላክ ስም ያቆማችሁ። ከመቅደሱ ረድኤትን ይላክላችሁ፣ ከመቅደሱ ረድኤትን ይላክላችሁ፣ ከጽዮንም ያጽናችሁ። እግዚአብሔር ያጽናችሁ፣ ያቆማችሁ፣ ያጽናችሁ። ተመልከቱ፣ መቆም አልቻለም፣ መጽናት አልቻለም። ብዙ የሚያሽመደምደን ነገር አለ፣ ሽባ የሚያረገን ነገር አለ። ስለዚህ ተነስተን ወደ ስራው ለመሄድ የሚያስቸግረን ነገር አለ። ራሳችሁን አድኑ ስላችሁ መላእክት አሉላችሁ እንደ ሎጥ፣ እግዚአብሔር አለላችሁ እንደ ዳዊት። ስለዚህ ልበ አምላክ ዳዊት በመዝሙር 18 ላይ እግዚአብሔር መስዋዕትህን ይቀበልልህ፣ እንደ ልብህ ይስጥህ፣ እንደ ልብሽ ይስጥሽ፣ እንደ ልባችሁ ይስጣችሁ ይላችኋል። እንደ ልባችሁ ይስጣችሁ ይችላል እግዚአብሔር። ስለዚህ በማዳን በእግዚአብሔር ማዳን ደስ ይበላችሁ። በአምላካችን ስም ከፍ ከፍ እንላለን ይላል ልበ አምላክ ዳዊት። በአምላካችን ስም ከፍ ከፍ እንላለን፣ አንወድቅም። አንዳንድ ጊዜ የእንግሊዘኛው ቃል አለ ዳውን ሆኛለሁ ምንለው አንዱ የዲፕሬሽን ውስጥ ካሉ ቃላት ውስጥ ነው። ዳውን ሆኛለሁ፣ በቃ ዋጋ እንደሌላችሁ የሚሰማችሁ፣ የደስታ ስሜት የሚርቃችሁ። እግዚአብሔር ረድኤቱን ከመቅደሱ ይልክላችኋል። ቀረቡ ወደሱ ኑ አይደል ያለው? ሸክም የከበዳችሁ ኑ፣ ራሳችሁን አድኑ። በአምላካችን ስም ከፍ ከፍ እንላለን፣ ዝቅ አንልም። ልመናችሁን ሁሉ እግዚአብሔር ይፈጽምላችሁ። ከሰማይ መቅደሱ እግዚአብሔር ይመልሳል። በቀኙ ብርታት ማዳን ያድናችኋል። እነዚያ በሰረገላ እነዚያ በፈረስ ይታመናሉ ጦርነቱ ላይ። አንዳንድ ጊዜ ጦርነት ውስጥ እንዳላችሁ ማወቅ አለባችሁ። ካለባችሁ በሽታ ጋር ጦርነት ውስጥ ናችሁ፣ ፋይት ታረጋላችሁ። ምንም አይነት ህመም ሊሆን ይችላል። የዲፕሬሽንና የጭንቀትን ነገር ብቻ ስናነሳ መፍትሄ እግዚአብሔር ነው ስንል መንስኤው ደግሞ የተለያዩ ሁኔታዎች አሉ ምናያቸው። ስለዚህ እግዚአብሔር አምላክ እርሱ ያድናቸዋል። እነዛ በሰረገላ እነዛም በሌላ ኃይል ይመካሉ፣ እኛ ግን በአምላካችን በእግዚአብሔር ስም ከፍ ከፍ እንላለን። ስለዚህ ሁሉም አላችሁ፣ እናንተ ሁሉም አላችሁ። እግዚአብሔር አላችሁ፣ መላእክት አሏችሁ፣ ቅዱሳን አሏችሁ፣ ድንግል ማርያም አለቻችሁ። አያችሁ በ1999 በዱክ ስቴት ዩኒቨርሲቲ የተጠና ጥናት አለ። በዚህ ጥናት የሚገርማችሁ 4000 ሰዎች ላይ የተጠና ጥናት ነው። 4000 ሰዎች ላይ ጥናት ተደርጎ መንፈሳዊ የሆኑ ሰዎች ከጭንቀትና ከዲፕሬሽን የመዳን አቅማቸው ከሁሉም የበለጠ ነው። ለምን? እግዚአብሔርን የጠራ ሰው መንፈሱ ይታደሳል፣ መንፈሱ ይለወጣል። በነገራችን ላይ ከ5 ሰው 1 ሰው በዲፕሬሽን ወይም በዚህ ጭንቀት ውስጥ ይወድቃል። ዲፕሬሽን በአማርኛው ቅድም እንዳልኳችሁ ስለተለመደ ዲፕሬሽን የሚለው ልጠቀም እንጂ ደብቶኛል የምንለው አይነት ሆኖ ግን ክሊኒካል የሆነ ነው ብያቸዋለሁ። ከፍ ያለ ነው። ጭንቀትና ዲፕሬሽን፣ አንዛይቲና ዲፕሬሽን ሁለቱ የተለያዩ ናቸው፣ እናያቸዋለን እንዴት እንደሆነ። ግን አንዱ ከአንዱ ጋር ደግሞ ይገናኛሉ።
ልበ አምላክ ዳዊት ግን እንደሚነግረን በአምላካችን በእግዚአብሔር ከፍ ከፍ እንላለን። እኛ ግን ተነሳን ጸንተን ቆምን። እኛ ግን ተነሳን ጸንተን ቆምን። ከኔ ቀጥላችሁ ድገሙት። እኛ ግን ተነሳን ጸንተን ቆምን። እኛ ግን ተነሳን ጸንተን ቆምን። እኛ ግን ተነሳን ጸንተን ቆምን። ተመልከቱ። ሸክም የከበዳችሁ ወደ እኔ ነው አሳርፋችኋለሁ። ሸክም የከበደው ሰው ያጎነብሳል። ብዙ ሸክም ስላለበት አጎንብሷል። ሰው ሲረዳው ግን ቀጥ ብሎ ይሄዳል። ሸክማችሁን ይወስዳለሁ። ራሳችሁን አድኑ፣ ራሳችሁን ፈውሱ። በቃ እኔ አለሁ ሁሉ ጊዜ። ስለዚህ ላድናችሁ ቀርቤያለሁ። ኑ ወደኔ ራሳችሁን አድኑ። ኑ ወደኔ ራሳችሁን ፈውሱ። ስለዚህ እግዚአብሔር የሚነግረን ትልቁ ነገር ራሳችንን ወደሱ ካቀረብን ለሁሉ ነገር መፍትሄ አለው። አንድ ነገር ልንገራችሁ፣ እግዚአብሔር የሚያቅተው የለም። እግዚአብሔር ምንም የሚያቅተው ነገር የለም። ስለዚህ እግዚአብሔር የሚያቅተው ነገር ከሌለ ወደሱ መቅረብ ደግሞ የኔና የናንተ ድርሻ ነው። ሎጥን እጆቹን ይዘው አወጡት። እናንተንም እጆቻችሁን ይዘው እግዚአብሔር ከመከራ ያውጣችሁ። ሎጥን ከእሳት አወጡት፣ ከምትፈሩት ነገር ያውጣችሁ። ሎጥን ከሞት አወጡት፣ እናንተንም ከሞት ያውጣችሁ። ልጆቻችሁን፣ ቤተሰቦቻችሁን፣ ዘመዶቻችሁን፣ አገራችሁን ሁሉንም ከመከራ ያውጣላችሁ። ራሳችሁን ፈውሱ፣ ራሳችሁን አድኑ። ጭንቀት ሲከባችሁ እግዚአብሔር መፍትሄ ነው። መከራ ሲከባችሁ እግዚአብሔር መፍትሄ ነው። ሐዘን ሲከባችሁ እግዚአብሔር መፍትሄ ነው። እኔ አይደለሁም የምለው፣ መጽሐፍ ቅዱሱ ይሄን ይላል። የተባረካችሁ የክርስቶስ ቤተሰቦች ራሳችሁን አድኑ። ሎጥን ከእሳት ያዳነ እግዚአብሔር የናንተ አምላክ ነው። ለሎጥ መላእክትን የላከ እግዚአብሔር የናንተ አባት ነው። አባታችሁን ጠይቁት። የናንተ መከራ አይከብደውም። የናንተ ፈተና አይከብደውም። የናንተ ጭንቀት አይከብደውም። ሁሉንም ሊያቀልላችሁ የታመነ ነው። ኑ ይላችኋል። ኑ ቅረቡ ይላችኋል። ቅረቡ፣ ወደሱ ቅረቡ። ሸክማችሁ የከበደ ኑ፣ እኔ የዋህ ነኝ በልቤም ትሁት ነኝ፣ የኔን ቀንበር ተሸከሙ፣ ቃሌን ስሙ ሲል ነው። ቀሊል ነው ደግሞ ቀንበሬ፣ ከባድ አይደለም፣ ቀሊል ነው። አትጨነቁ፣ ከጭንቀታችሁ ላወጣችሁ እኔ የታመንኩ ነኝ ይላችኋል። የታመነ እግዚአብሔር፣ ይቅር ባይ እግዚአብሔር በረድኤቱ ከናንተ ጋር ይሁን። ትምህርቱን ሁሉ ጊዜ ማታ ማታ አረጋዋለሁ። ብዙ ጊዜ ሊጨልም ሲል አይደለም የሚከባብደው፣ ሌሊቱ አይደለ ተራራም የሆነው። ስለዚህ እግዚአብሔር አምላክ በእናንተ ላይ አድሮ ቅድስት ድንግል ማርያም በእናንተ ውስጥ ሆና ቅዱሳን መላእክት እጆቻችሁን ይዘው ከፈተና ያወጧችሁ የበረከት ሰዎች እንድትሆኑ ይህን ትምህርት በተከታታይ አስታውሳለሁ። እኛ ግን ተነሳን፣ ቆምን፣ ጸናን። እግዚአብሔር ያቁምህ፣ እግዚአብሔር ያጽናህ፣ እግዚአብሔር ከመቅደሱ ረድኤትን ይላክልሃል፣ ይላክላችሁ። ቀጣይ ክፍል እናያለን። ምን ይሰማችኋል የሚለው ነው የምናየው። ምንድነው የሚሰማችሁ በዚህ ሰዓት? በሰውነታችሁ ውስጥ ምን አይነት ስሜት አለ የሚለውን ይሄን ደግሞ የምንመረምርበት የምንማርበት ክፍል አለ። አጠቃላይ ትምህርቱ ግን የጭንቀት መንስኤውና መፍትሄው የሚል ነው። መጽሐፍ ቅዱስ እግዚአብሔር ለሁሉም መልስ አለው የሚል ነው። ለዛሬ ዝም ብላችሁ አትተኙም። መዝሙር 18ን አንድ ጊዜ ጸልያችሁት ነው የምትተኙት። ስለዚህ እግዚአብሔር በረድኤት አይለያችሁ። ልዑል እግዚአብሔር ይባርካችሁ፣ ፊቱንም ያብራላችሁ፣ የሚፈታተናችሁን የሰይጣን ኃይል ሁሉ ከእግራችሁ በታች ይጣልላችሁ። አሜን አላችሁ፣ ይጣልላችሁ። ሚካኤል ገብርኤል እጆቻችሁን ይዘው ከምትፈሩት ጭንቀትና ስቃይ ህመም ውስጥ መንጥቀው ያውጧችሁ። አናንያ አዛርያ ሚሳኤል እንዲህ እንዳወጧቸው እናንተንም ያውጧችሁ። ከነቤተሰቦቻችሁ ጸጋ ይስጣችሁ። ለነገ ያድርሰን። አሜን።